የሰማያትና የምድር ስልጣን የሱ ብቻ ነውና እንኳን በእናንተ በደካማዎቹ አቅምና ዕውቀት ይቅርና ሰማይ መሬት እንኳን ቢያምጽ በጌታ ላይ ምንም ሊያመጣ አይችልም ራሱ ይጠፋል እንጂ ማለቱ ነው። ሰማይ መሬት በሙሉ ዳር እስከ ዳር ሰባቱ ሰማያት ምድርም በውስጥና በዙሪያቸው ያሉ ፍጥረታትን በሙሉ የኔ ፍጥረታትና ግዛት ናቸው። አታውቁም እንዴ? ከማን ጋር ነው እናንተ ለመሆኑ ፍጥጫ የምትፈጥሩት ያላችሁ? ታቅማችሁን አታውቁም? ዓለም በሙሉ እኮ ዳር እስከ ዳር ተላይ እስከ ታች የኔ ግዛት ነው ይላል። والله على كل شيء قدير አላህ ደግሞ Subhanahu Wa Ta'ala በሁሉ ነገር ላይ ፍጹም ቻይ ነው። እሱ ሊያረገው የፈለገውን ነገር የሚያቅተውና የሚያዳግተው ነገር የለም። ሁሉን ነገር እንደፈለገ በቅጽበት መቀያየር የሚችል የሆነ ጌታ ነውና እናንተ ምስጋና ይንሳችሁ እንጂ ብትለግሙና ብትጣመሙ ራሳችሁን ከመጉዳት አልፋችሁ በአላህ ላይ የምትፈጥሩ ችግር የለም በላቸው ይላል። እና የአላህን እንግዲህ ሙልክ ማወቅ የሰው ልጆች አቅማቸውን እንዲረዱ ይረዳቸዋል ማለት ነው። ብዙ ጊዜ ማቀደሩላህ ሐቀ ቀድሪህ እንደሚለው ፍጡሮች በጌታቸው ላይ የሚባልጉና የሚያምጹት የአላህን ማንነት ባለመገንዘብ ነው። አላህ ወይ ጭራሹን እንደሌለ ይሰማቸዋል በሐዋሳታቸው አይደርሱበትምና ወይም ደግሞ በተለምዶ አለ ቢሉም እንኳን እንደ ተራ ነገር እንደው እንዳንዲ ሰው አድርገው የሚገምቱ አሉ አላህን ማለት ነው። ስለዚህ አንድ ነገር ባጠፋ ያቀብኛል ይቀጣኛል የሚል ስጋት ልባቸው ውስጥ የለም። መልካም በሰራ ደግሞ ይመነዳኛል የሚልም ፍላጎት እንትኑ የለም። ስለዚህ ጌታን እንደ ተራ ነገር አድርገው ቁድራውን ዘንግተውና ረስተው አዲ ነገር አድርገው ያውታል። ግን የአላህን ምንነትና ማንነት ጠንቅቆ ያወቀ ሰው በሱ ላይ መወላዳት አያስብም እንኳን ሊያደርገው ማለት ነው።